ወጣት አሸናፊ አርጋጎን የህይወት ታሪክ እንደሚከተለው አነባለሁ። ቀን 17 ግንቦት 2018 ዓ.ም የወጣት አሸናፊ አርጋጎ አጭር የህይወት ታሪክ። ወጣት አሸናፊ ከአባቱ ከአቶ አርጋጎ መንገሻ እና ከእናቱ ከወይዘሮ ዘነበች ፋልታ በሀዲያ ዞን በሌሞ ወረዳ በለቡዳ ሀጌ ቀበሌ በሀጌ ጎጥ በአንገዳ መንደር በ1988 ዓ.ም በነሐሴ ወር ተወለደ። ከልጅነቱ ጀምሮ አሸናፊ አቢ ትንሹ እየተባለ ያደገ ልጅ ነበር። ወጣት አሸናፊ የልጅነት ዕድሜውን ከብት በመጠበቅ እንጨት በመልቀም በመላላክ ቤተሰብን በመታዘዝ ጎረቤቶችን በማክበር ያደገ ድንቅ ባህሪ ያለው ልጅ ነበር። አሸናፊ ወይም አቢ ወይም ትንሹ ዕድሜው ለአቅመ ትምህርት ሲደርስ በቤተሰብ ትዕዛዝ መሰረት ትምህርቱን መከታተል የጀመረ ጠንካራ ተማሪ ትጉ ነበር። ትምህርቱንም የጀመረው ቅድመ አንደኛ ትምህርቱን በምሻ ወረዳ በሌጅቾ ቀበሌ በሚገኘው በካቶሊክ ቤተክርስቲያን ተከታትሎ ነበር። ቅድመ አንደኛ ካጠናቀቀ በኋላ ከአንደኛ እስከ አራተኛ ክፍል ትምህርቱን በሌሞ ወረዳ ማስፊራ ቀበሌ በማስፊራ አንደኛና ሁለተኛ ደረጃ ትምህርት ቤት ተከታትሎ ነበር። ከአምስተኛ ክፍል እስከ ስምንተኛ ክፍል ትምህርቱን በሌሞ ወረዳ በለቡዳ ሀጌ ቀበሌ በለቡዳ አንደኛና ሁለተኛ ደረጃ ትምህርት ቤት ተከታትሎ ነበር። ከዘጠነኛ እስከ አስረኛ ክፍል ትምህርቱን በውሳና ከተማ አስተዳደር በቦቢቾ ሁለተኛ ደረጃ ትምህርት ቤት ተከታትሎ ነበር። ከ11ኛ እስከ 12ኛ ክፍል ትምህርቱን በውሳና ከተማ አስተዳደር በዋቻሞ መሰናዶ ትምህርት ቤት ተከታትሎ ነበር። አቢ የሃይ ስኩል ትምህርቱን እንደጨረሰ ለሁለት ተከታታይ ዓመታት በወላይታ ዞን በአረካ ግብርና ኮሌጅ የእንስሳት ሳይንስ ወይም አኒማል ሳይንስ በዲፕሎማ ተመርቀው ነበር። በተማረባቸው ትምህርት ቤቶች በሙሉ ለትምህርቱ ጠንካራ ዋጋ የሚከፍል ታታሪ እና ትጉህ የደረጃ ተማሪም ነበር። አቢ ወይም ትንሹ አካዳሚ ትምህርቱን ሲከታተል መንፈሳዊነቱን እየጠበቀ በትምህርት ቤቶችም የሚኖረውን የፌሎሺፕ አገልግሎትን ከተማሪዎች ጋር በመቀላቀል ይሳተፍ የነበረ ትጉህ ታታሪ ታማኝም ነበር። አሸናፊ በትምህርት ቤት ተግባቢ፣ ከማንኛውም ሰው ጋር ሳቄታ፣ አላግባብ የሆኑ ነገሮችን የማይወድ፣ አድማኝነትን ከልቡ የሚጠላ የልጅ አዋቂ የተባለለት ጥሩ ሰው ነበር። ወጣት አሸናፊ ወይም አቢ ወይም ትንሹ በመባል የሚታወቅ ገና ከልጅነቱ ልዩ ባህሪ ሲያሳይ ያደገ ሲሆን በቤተሰብ መካከል አንዳንድ አለመግባባት ሲፈጠር ወይም ሲነሳ ለመንፈሳዊነት ምቹ የማይሆን ነገር ሲመጣ መቋቋም የማይችል ምግብ እየበላ ከሆነ እንኳ ከአፉ ምግቡን ተፍቶ ወደ ውጭ የሚወጣ መንፈሳዊ ልጅ ነበር። ወጣት አሸናፊ ከልጅነቱ እስከ ወጣትነቱ ድረስ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሀጌ ማህበረ ምዕመናን አባል ነበር። የተጠመቀው ያደገው ያገለገለው በሀጌ ማህበረ ምዕመናን ነበር። ወጣቱ የኢዩት ትምህርት ቤት ትምህርቱን እስከ እምነት ማዘኛ ትምህርት ድረስ እንደጨረሰ የማህበሩ ቆራቢ አባል በመሆን ወደ አገልግሎት ተሰማራ። በዚህ አጭር ዕድሜ ክልል ውስጥ የአገልግሎት ድርሻው ሲታሰብ ለማመን የሚከብድ ነገር ግን እሱ በድል የተወጣበት ጊዜ ነበር። በኢዩት ትምህርት ቤት በነበረው ቆይታ ላይ በሁሉም ደረጃ ጠንካራ ተሸላሚ፣ የመምህራኑ የነገ ተስፋ የሆነ ተማሪ ትጉህ ነበር። አሸናፊ ወይም አቢ የእምነት ማጠኛ ትምህርቱን እንደጨረሰ የኮር አገልጋይ በመሆን ማህበሩን ከኮር አባላት ጋር ሳይሰለች ሲያገለግል ነበር። በኮሩ ውስጥም የተለየ ባህሪ ያለው ታዛዥ፣ መካሪ፣ ታማኝ፣ ከምንም ለአገልግሎት ቅድሚያ የሚሰጥ አርቆ አሳቢ የሆነ ወጣት ነበር። ወጣት አቢ ወይም አሸናፊ በአገልግሎት የኮር አገልጋይ፣ የኮር መሪ፣
የኢዮብ ትምህርት ቤት ማምን የኢዮብ ትምህርት ቤት ማምራን አስተባባሪ የጸሎትን የሚወድ ጸሎተኛ የጸለያን ቡድን አስተባባሪ የመዝሙር ህብረት አባል የመዝሙር ህብረት አስተባባሪ የወንጌል ስርጭት ህብረት አባል የወንጌል ስርጭት ህብረት አስተባባሪ በቡድን በሚደረገው በጸሎት ፕሮግራም አባል የቡድኑ ህብረት አስተባባሪ የማህበረ ምዕመናን ወጣቶች መሪዎች ውስጥም በመሆን በታማኝነት እግዚአብሔርና ህዝቡን ያገለገለ ታማኝ ባሪያ ነበር። አሸናፊ ተልእኮውን የተረዳ የልጅነት ዕድሜውን በአሉባሌ ቦታ ያላሳለፈ የአገልግሎትን ጥማት ከቀን ወደ ቀን እየጨመረ ይሄድ የነበረ ልዩ የመረዳት አቅም ያለው አብሮ የሚያገለግሉትን የሚያከብር ባልንጀራን ከመጉዳት የታቀበ ድንቅ ፍጡር ነበር። አሸናፊ ወይም ትንሹ ከራሱ በላይ ለሰው አሳቢ በበጎ አድራጎት ስራ ልቡ የተሞላ ከመሆኑ የተነሳ ተማሪዎች በትምህርት ቤት ተሸልመው ሲመጡ እስከ ቤታቸው በመሄድ በራሱ ፈቃደኝነት አቅሙ የፈቀደውን ከማድረግ ወደኋላ የማይል የሚያበረታታ ልጆችን የሚወድ ልብ ያለው አርቆ የሚያስብ ድንቅ ወጣት ነበር። ወጣት አሸናፊ ወሬን የማያመላልስ ከሐሜተኞች ራሱን ያገለለ ጓደኝነቱን የእግዚአብሔርን ቃል የሆነውን መጽሐፍ ቅዱስን ከማንበብ ጋር ብቻ ያደረገ የሁል ጊዜ ልምምዱን መዝሙር ብቻ ያደረገ ዘወትር ወደ እግዚአብሔር ቤት መሄድን ሱስ ያደረገ የዘወትር ልምምዱን ጸሎትና ጸሎት ብቻ ያደረገ አስተዋይ ወጣት አገልጋይ ነበር። አሸናፊ የአማኑኤል ኮሄር አገልጋይ የሆነው ማገልገል ከጀመረበት ቀን አንስቶ በዓላማ ያገለግል የነበረ መካሪ የኮሄር አባላትን አገልግሎት የሚያነሳሳ ቁርጠኛ ጥሩ አቋም ያለው ወጣት ነበር። ይህ ኮሄር መዝሙራቸው ቁጥር 1 ሲዲ እና ቪሲዲ ለማሳተፍ ሲጀምሩ ከቁርጠኝነቱ የተነሳ ይህን ሐሳብ ሳላሳካ ከቤት እግሬን ንቅንቅ አላረግም በማለት ተማምለው ከኮሄር አባላቱ ጋር በመሆን አገር ውስጥም ሆነ ከአገር ውጭ ያሉትን የኮሄር አባላትን በማስተባበር ሐሳቡን ወይም የካሴት ማሳተም ስራን ያሳካ ጎበዝ ወጣት ነበር። ወጣት አሸናፊ ዕድሜውን በከንቱ ቦታ ያላሳለፈ አካሄድን ሁሉ ከእግዚአብሔር ጋር ብቻ ያደረገ በእምነቱ ጠንካራ ሃይማኖቱን የጠበቀ የልጅ አዋቂ የተባለለት ድንቅ ወጣት አገልጋይ ነበር። አቢ ለሚወዳቸው ኮሄር የማሰናበቻ ንግግር ሲያደርግ እኔ ከናንተ በስጋ ቢለይ እንኳ በመንፈስ ሁል ጊዜ ከናንተ ጋር ነኝ በማለት የአገልግሎት ቦታ ባዶ እንዳይሆን አደራ ብሎ ካሰናበተ በኋላ መጋቢት 12 2018 ዓመተ ምህረት ወደ ደቡብ አፍሪካ ለመድረስ ጉዞውን ጀመረ። አቢ የሥራ ፍለጋና የተሻለ ኑሮን ከመፈለግ የተነሳ ከወንድሞቹ ጋር ተቀላቅሎ ራሱንና ቤተሰቡን ለመለወጥ የተሻለ ኑሮ ለመኖር ቢታሰብም ክፉ ቀን አጋጠመው። ጉዞን ጀምረው የተመኛትን ሀገረ ደቡብ አፍሪካ ቢደርስም ከወንድሞቹ ጋር ሳይገናኝ በሞት ተነጠቀ። ወደ አገለገለ ጌታም ተሰበሰበ። ወጣት አሸናፊ ወይም አቢ በተወለደበት በ30ኛ ዓመቱ ወዳጅ ዘመድና ጓደኞቹ በተገኙበት በግንቦት 17 2018 ዓመተ ምህረት በለሙዳ ሀጌ ቀበሌ ሀጌ ጎጥ በሚገኘው መካነ መቃብር በሀጌ መካነ ኢየሱስ ማህበረ ምዕመናን አማካይነት የቀብር ስነ ስርዓት ተፈጸመ። በዚህ ሞት ምክንያት ልባቸው ያዘነውን ለወላጆቹ፣ ለቤተ ዘመዶቹ በሙሉ፣ ለአማኑኤል ኮሄር አገልጋዮች፣ ለሕይወት ትምህርት ቤት ተማሪዎችና መምህራን፣ ለማህበረ ምዕመናን አገልጋዮች በሙሉና ለአድናቂዎቹ በሙሉ መጽናናትን
የማጽናናት አምላክ መጽናናትን እንዲሰጥ ከልብ እመኛለሁ። ግንቦት 17 2018 ዓመተ ምህረት። እሺ ከኔ ቀጠላ ይላል የቆሰም አባባ ጎንጎል ይሰካው ማንዮ አባባ ጎንጎል ይሶክ ማን ወይሾም